ሰላም ተመልካቾቻችን ቢሉላ ፊልም ፕሮዳክሽን ከፋና ቴሌቪዥን ጋር በመተባበር የሚያቀርብላችሁ ስለ ህይወት የተሰኘው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ የወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ሜሪ መላኩ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። እናመሰግናለን። ትላንት እኚህ ህፃናት ገና በለጋ ዕድሜያቸው እናታቸውን ሞት ነጥቋቸው የነበረ ቢሆንም ዛሬ ግን በእንጀራ እናታቸው የሚደርስባቸውን ግፍ መቋቋም አቅቷቸዋል። እንዲሁም ደግሞ ባለቤቱን በሞት ካጣ በኋላ ብቸኝነቱን ማስረሻ በሚል ሌላ ሴት ወደ ህይወቱ ያስገባው እስክንድር የዕለት ተግዳሮቱን ሥራ ላይ አሳልፎ ከመምጣቱ በዘለለ የአብራኩ ክፋዮች ላይ እየደረሰ ያለው እውነት ፈጽሞ አያውቅም። እንክብካቤ የሚያሻቸው ሕፃናት ከዕለት ወደ ዕለት በእንጀራ እናታቸው የሚደርስባቸውን መከራ እየጨመረ መጣ። ማንም ሃይባይ በሌለበት ካለ ምክንያት በራሳቸው ቤት ገብታ ስቃያቸውን አበዛችባቸው። በመሆኑም ማደግ አይቀርምና በዚህ ሁሉ መከራ ውስጥ ሆነው አደጉ። ታዲያ ዛሬ ከማደጋቸው ባለፈ በተማሩበት የሙያ መስክ ሁለቱም በጥሩ ውጤት ተመርቀው ብዙም ጊዜ ሳይቆዩ ሥራ ይዘው ስኬት ላይ ቢሆኑም ከልጅነታቸው ጀምሮ ያለቀቃት የጥላቻ ባዜ አድገውም ሳትተዋቸው በተለያዩ ነገሮች ጭንቅላታቸውን የሚረብሽ ተግባርን ትፈጽምባቸዋለች። በሌላ በኩል ደግሞ ወላጅ አባታቸው ምንም እንኳን ዛሬ ላይ ጡረታ ቢወጣም ልጆቹ ስኬት ላይ ደርሰው የድካሙን ውጤት በማየቱ እጅጉን ደስተኛ ነው። ሆኖም ይህ ቤተሰብ ሕይወቱን በዚህ መልኩ ቀጥሎ የኋላ ኋላ ሌላ ደግሞ በዚህ ቤተሰብ መሃል ፈተና የሚሆንባቸው ግለሰብ ወደ ሕይወታቸው ብቅ አለ። ይህም ግለሰብ ሳምራዊት ትምህርት ቤት እያለች የወለደችው በልጅነቷ ከአብራኳ የተገኘ ልጇ ሲሆን በድንገት ወደ ሞቆ ሕይወቷ ብቅ ቢልም እጅጉን ተደናግጣለች። ምክንያቱም ሳምራዊት ዛሬ በውሸት የቀለሰችው ትዳር የሚፈርስ መስሎ ስለታያት የአብራኳን ክፋይ ወንድሜ ነው ብላ አስጠግታው መኖር ስትጀምር በወንድምነት ጭምብል የገባው የአብራኳ ክፋይ ንብረቶቹን እያስጎመጃት ሁሉንም የራሷ ማድረግ እንደምትችል ያሳስባት ጀመር። በመሆኑም በልጇ ሐሳብ የተስማማችው ሳምራዊት ብዙውን ዓመት አብሯት የቆየ ባሏን ለንብረት ስትል ለማስገደል ወሰነች። ሆኖም ልጇ ከገዳይ ጋር ተመሳጥሮ መቼና እንዴት እንደሚገድለው ቅድመ ሁኔታዎችን አመቻችቶ የተወሰነው ቀንና ሰዓት እስከምትመጣ በጉጉት መጠባበቅ ጀመረ። ታዲያ የታሰበችውና የተጠነሰሰችው ቀን ቀርባ በገንዘብ የተደለለው ግለሰብ እስክንድር ላይ የሞት ሰለባውን ይፈጽም ይሆን? እንጀራ እናታቸውና የልጇ መጨረሻ ምን ይሆናል የሚለው በዛሬው ፕሮግራማችን ልንዳስስ ያሰብነውን የወንጀል ታሪክ ይከታተሉን እያልን ጋበዝናችሁ። በድንገተኛ ሞት የግራ ጎኑን ያጣው እስክንድር በደረሰበት መሪር ሐዘን ምክንያት ራሱን ጥሎ ሲኖር ከጎኑ መካሪም ሆነ አይዞህ የሚለው ወዳጅ ዘመድ ባለመኖሩ ውስጡ ክፉኛ ተጎድቷል። እንዲሁም ደግሞ እስክንድር የሚወዳት ሚስቱ በሕይወት እያለች ያፈሯቸው የልጅ ፍሬዎች መጽናኛዎቹ ቢሆኑም ነገር ግን ያለ ባለቤቱ የሕይወትን አቀበት መውጣት ተስኖት ይቧጥጣል። በመሆኑም እስክንድር በአንድ ድርጅት ውስጥ ትልቅ ኃላፊነት ተሰጥቶት የሚሰራ ትጉህ ሰራተኛ ቢሆንም አሁን ካለው የሥራ ጫና የተነሳ ሥራውን በአግባቡ መወጣት የሚያቅተው ደረጃ ላይ ነው። ምክንያቱም እስክንድር ጠዋት የልጆቹን ምሳ ከመቋጠሩ ባለፈ ልጆቹን ትምህርት ቤት የማድረስ ኃላፊነቱ የሱ ነው።
እንዲሁም ደግሞ ልጆቹን ከትምህርት ቤት የማምጣት ኃላፊነት ሙሉ በሙሉ የሱ ስለሆነ በሥራ የደከመ አእምሮን ሳያሳርፍ አረፈድኩ በሚል ስጋት ውስጥ ሆኖ ወደ ልጆቹ ይገሰግሳል። ካጠገቡ ረዳት የሌለው እስክንድር ቤቱ ሲገባም ከማጀት ሥራ ጀምሮ ሁሉም እሱን ነው የሚጠባበቀው። በዚህ ሰዓት ታዲያ እስክንድር በጫንቃው ላይ የተቆለለው ችግር መውጣት እያቃተው ሚስቱ በሕይወት እያለች የተሸከመችው ኃላፊነት ምን ያህል ከባድ እንደሆነ አሁን እሱ ቦታ ሲሆን ተረዳው። ያኔ የግራ ጎኑ ሸክሙን ሁሉ አቅልላለት ምንም አይነት ሐሳብ ሳይበዛበት በንጹሕ አእምሮ ሥራውን በአግባቡ አከናውኖ ሲመጣ የነበረ ቢሆንም አሁን ግን ያንን እረፍት ናፍቆት ከሥራ ጫና እፎይ የሚልበትን ቀን በጉጉት ይጠብቃል። ታዲያ እስክንድር በዚህ መልኩ ሕይወትን በትግል ሲያከናውን ያዩ ዘመድ አዝማድ ሕይወቱ በዚህ መልኩ ከቀጠለ ሊደርስበት የሚችለውን ስነ ልቡናዊ የሆነ አካላዊ ጉዳት ስላሳሰባቸው በድጋሚ በሕይወቱ ትዳርን እንዲመሠረት በሚል ሽማግሌ ላኩበት። በመሆኑም ከቀድሞ ትዳር ውጭ ሌላ ሕይወት ምንም መስሎ የማይታየው እስክንድር ከፊት ለፊቱ ሟች ሚስቱ ድቅን እያለችበት ሽማግሌዎቹ ይዘውት የመጡትን ሐሳብ ላለመቀበል አንገራገረ። ምንም እንኳን እስክንድር በሽማግሌዎቹ ሐሳብ ቢያንገራግርም ሽማግሌዎቹ ያለበትን ነባራዊ ሁኔታ በግልጽ እያሳዩት በጥበብ አሳመኑት። በመሆኑም እስክንድር ከብዙ ማመንታት በኋላ ወደ ሕይወቱም ሆነ ወደ ልጆቹ የትዳር አጋሩ አድርጎ ሳምራዊትን አስገባት። ሳምራዊት ከእስክንድር በዕድሜ ያነሰች መልከ መልካም ሴት ስትሆን ውስጧ ላላየው በመልካም ስብዕና ያደገች ሴት ነው የምትመስለው። በመሆኑም አሁን እስክንድር ለብቻው የሚገፋውን የሕይወት ዳገት የምታቃልለት አጋዥ ሴት በማግኘቱ እጅግ ደስተኛ ነው። ምክንያቱም የብቸኝነት ኑሮ አብቅቶ በጥንድነት ኑሮን ሲመራ ተቆልሎ የነበረው ሸክም ተራገፈለት። ልጆቹም በድጋሜ በሕይወታቸው ከፈጣሪያቸው እናት የተሸራቸውን እስኪመስላቸው ተደሰቱ። ምንም እንኳን የኋላውን ሳያዩ ገና ከጅማሬው የተደሰቱት ሕፃናቱም ሆነ አባታቸው እስክንድር በኋላ ላይ የሚመጣባቸውን ግል ለመቀበል ተስኗቸው ነበር። በመሆኑም ሳምራዊት በቤተሰቡ ሕይወት ስትገባ በርግብ አምሳል ሆና እየገባች ቢሆንም እያደር ግን እኩይ ግብሯ እየተገለጠ መጣ። እኚህን ምንም የማያውቁትን ሕፃናት ማሰቃየት ጀመረች። ሳምራዊት የማጀቱን ሥራ ጨምሮ ልጆቹን ትምህርት ቤት አድርሶ የመመለስ ኃላፊነት የእሷ ቢሆንም ያልወለደ አንጀት ስለሚሰማት ልጆቹን ትምህርት ቤት ሳታደርሳቸው መንገድ ላይ ጥላቸው ከመሄዷ ባለፈ ከትምህርት ቤት ሲመለሱም ብቻቸውን እንዲመጡ ፈረደችባቸው። ያኔ አባት ልጆቼን የመኪና ጎማ ይበላብኛል በሚል ስጋት ወደ ልጆቹ ሲሮጥ የነበረ ቢሆንም ዛሬ ግን ሸክሜን የምታቃልልኝ የሕይወት አጋር ስላለኝ በሚል ሞኝነት ሥራው ላይ ብቻ አተኩሮ እሱም ለልጆቹ ትኩረት መስጠቱን አቁሟል። ታዲያ እኚህ ሕፃናት ከትምህርት ቤት ደክመውና ተርበው በሚመጡ ሰዓት በፍጹም ልባቸው እናቴ ብለው የሚያስቧትን ሴት ምግብ በጠየቋት ጊዜ ማጀቱ ሙሉ በሆነበት ቤት ገብታ በስስት ኩርማን እንጀራ በዚህ መልኩ ታቀርብላቸዋለች። ከዚህ ቀደም እናታቸው በሕይወት እያለችም ሆነ በሕይወት ሳትኖር ከአባታቸው እቅፍ ከወደቁበት ጊዜ ጀምሮ የስስትን ሕይወት አይተውት ስለማያውቁ ግራ ተጋቡ።
ምክንያቱም ቤታቸው ውስጥ የሞት መልአክ መጥቶ እናታቸውን ነጥቋቸው በሐዘን ቢሰበሩም እስካሁኗ ሰዓት ግን ማጣት ቤታቸውን ስላልጎበኘው እናቴ ብለው የሚያስቧት ሴት የንፉግነቷ ምንጭ ምን እንደሆነ ማወቅ እየተሳናቸው የቀረበላቸውን ምግብ ለራባቸው ማስታገሻ ሲሉ ተመገቡ። በመቀጠልም የልጅነት ጊዜያቸውን ከትምህርት ባለፈ ከኩዮቻቸው ጋር ለመቦረቅ ሲወጡ በፍጹም ልጅ ለመውደድ ያልታደለችው ሳምራዊት ከጨዋታቸው ላይ ጠርታ የተመገባችሁበትን ዕቃ ለምን አላነሳችሁም በሚል ተልካሻ ምክንያት በዚህ ዕድሜያቸው አጉል አቀጣት ትቀጣቸዋለች። በለጋ ዕድሜያቸው እናታቸውን ሞት የነጠቃቸው እኚህ ሕፃናት እንክብካቤም ሆነ ትኩረት በሚያሻቸው ሰዓት በማይችለው ገላቸው ግርፋትን ሲቀበሉና ምንም በማያውቀው አእምሯቸው ስድብም ሆነ ዘለፋ እያስተናገዱ ሲኖሩ ቤት ውስጥ እየተከናወነ ያለው ነገር ያልገባው አባት ልጆቹ እንክብካቤ እንደ ወላጅ እናት የምትይዛቸው ስለሚመስለው የአባትነት ክትትሉን አቁሟል። በሙሉ እምነት የልጆቹን ኃላፊነት የተተወላት ሳምራዊት ምንም እንኳን እኚህ ሕፃናት ከአብራኳ የተገኙ ባይሆኑም በዚህ ልክ ግን ጥላቻና ንፉግነት ማሳየቷ ሰሚውኑም አሳዝኖታል። ይህች ሴት እንግዲህ ወደ እስክንድር ህይወት ስትመጣ ከአንድም ሁለት ልጆች እንዳሉ ታውቃ ተቀብላ ኃላፊነት ወስዳ ልታሳድጋቸው ነው። ለሱም ሚስት የሆነችው ለነሱም እንደናት ከአብራኳ እንደወጡ ልታሳድጋቸው ተቀብላ የገባች ሴት ናት። ነገር ግን ልጆቹ መፈጠራቸውን እስከሚጠሉ ድረስ በህፃንነታቸው እጅግ በጣም አሰቃይታ ያሳደገቻቸው ሴት ናት። ለሱ ግን ጥሩ ሚስት ናት። እሱን ብዙም ከሱ ጋር ያላቸው ባልና ሚስት ወይንም እንጀራ እናትና ወላጅ አባታቸው እየተጋጩ ሲኖሩ ህፃናቶቹ አላዩም። በዚህ ምክንያት ለአባታቸው የሚደርስባቸውን ነገር ፈጽሞ አይናገሩም ነበር። እንዳይናገሩም ታስፈራራቸው ነበረ። ምንም አይነት የሚያውቀው ነገር የለም። አባታቸው እንዴት ልጆቹ እየተጎዱ እንዳደጉ በውስጡ የሚገባው ነገር የለም። ነገር ግን በጣም በሚያሳዝን ሁኔታ ብዙ የበደለቻቸው ያሳደገቻቸው ሴት ናት። ትላንት ለልጆቹ ሲል ለስራው ጊዜ አጥቶ የነበረ አባት ዛሬ ግን ሙሉ በሙሉ ትኩረቱን ስራው ላይ አድርጎ በዚህ መልኩ ህይወትን ቢቀጥልም አልፎ አልፎ ልጆቹን እናታችሁ እንዴት ነው እየተንከባከበቻችሁ ነው ወይ ብሎ ሲጠይቃቸው እውነታውን ቢናገሩ የሚደርስባቸውን ቅጣት ስለሚያውቁት በፍራቻ በህይወቷ አድርጋላቸው የማታውቀውን ነገር እንደምታደርግላቸው ውሸት በማይችለውና ባለመደው አንደበታቸው ሳምራዊት የሌላትን ነገር ለአባታቸው አስረዱ። ሆኖም ሳምራዊት እኩይ ግብሯን ለአባታቸው ከተናገሩ ትዳሯ ላይ ትልቅ ችግር እንደሚመጣባት ስለምታውቅ አባታቸው ወደ ቤት ከመምጣቱ በፊት ስትፈልግ ትገርፋቸዋለች፣ ሲያሻት ደግሞ ትዘልፋቸዋለች። ከስራ የመምጫውን ሰዓት ስለምታውቅ ምንም አይነት ነገር ትንፍሽ እንዳይሉ ታስጠነቅቃቸዋለች። ምንም እንኳን ሳምራዊት ሁለቱንም ሕፃናት ጽዳትም ሆነ እንክብካቤ ብታደርግላቸውም በለስ ቀንቷት እንኳን ጸጉራቸውን ብታጥባቸውም በማመናጨቅና በዱላ ነበር ጽዳታቸውን የምትጠብቅላቸው። ሆኖም ሳምራዊት ጭምብል ማንነቷን ደብቃ ልጆቹን እንግልታቸውን አብዝታባቸው በዚህ መልኩ ሕይወታቸው ቀጠለ። ምንም እንኳን እኚህ ሕፃናት በእንጀራ እናት መጠበስ ዕጣ ፈንታቸው ሆኖ ሕይወታቸው በዚህ መልኩ ቢቀጥልም የኋላ ኋላ ማደግ አይቀርምና አሁን ዕድሜያቸው ከፍ ብሎ ሁለቱም ለወግ ማዕረግ በቅተው በተመረቁበት የሙያ መስክ በተለያየ መስሪያ ቤት መስራት ጀመሩ። ቤተልሔም ሆነች ወንድሟ አንተነህ ምንም እንኳን ትላንት በመከራ ውስጥ ቢያልፉም ዛሬ ግን ውጤቱ አምሮ ከእንጀራ እናታቸው ስቃይና እንግልት ተላቀቁና የስኬት ማማ ላይ ደርሰው አሁን የሕይወት ጣዕሟ ሳደበዘዘባቸው በዚህ መልኩ ሕይወት ቀጠለ። እንዲሁም ደግሞ ሁለቱም ለሥራ አቅራቢያቸው የሆናቸው ዘንድ ቤት ተከራይተው በመውጣታቸው በእረፍት ጊዜያቸው እናትና አባታቸውን ለመጠየቅ ብቅ ይላሉ። ሆኖም ቤተልሔም እንዳስለመደችው አባቷንም ሆነ እናቴ ብላ የምታስበውም የእንጀራ እናቷን ለመጠየቅ በመጣች ጊዜ
ስኬታቸው የማያስደስታትና አምረው መታየታቸው የማይዋጥላት ሳምራዊት እይታዋ ሁሉ የጥላቻ ነው። እንዲሁም ወንዱ ልጅ ደግሞ በፊናው ለዚህ ክብር ያበቃውን አባቱንና የእንጀራ እናቱን ለመጠየቅ ብሎም በቅንነት ሁለቱንም እኩል ዓይን በማየቱ ስጦታ ይዞላቸው በመጣ ጊዜ አስቦ ያመጣላትን ስጦታ እንደ እናት መርቃ መቀበል ሲገባት ስጦታውን በጭራሽ አጣጣለችው። በሌላ ቀን ደግሞ አባታቸው በመጠኑ መታመሙን ሰምተው ገስግሰው በመጡ ጊዜ ነቀፌታ የማያልቅባት ሳምራዊት እኔ በወርቅ ዞር ብሎ የሚያየኝም ሆነ የሚያነሳኝ ሰው የለም፣ አባታችሁ ሲታመም ግን ሮጣችሁ ትመጣላችሁ፣ እኔ አምጬ ባልወልዳችሁም ያሳደግኳችሁ እናታችሁ ነኝ ብላ አድገውም ጭንቅላታቸውን ትበጠብጣቸዋለች። ልጆቹ እንደ ልጅነት ብዙ ነገር አጥተዋል፣ ተጎድተዋል፣ ተበድለዋል። ግን ይሄ በልጅነታቸው ብቻ አላበቃም። ሲያድጉም ተከትላቸው መታለች እቺ ሴትዮ። አድገው ተምረው ስራ ይዘው የራሳቸውን ቤት ተከራይተው ወጥተው በሚኖሩበት ሰዓት እንኳን እነሱን የማወቅ ስራ ስለያዘች ብቻ ሁን ብላ ጠዋትና ማታ በሚመለከታቸውም በማይመለከታቸውም ነገር እየደወለች እንደዚህ ተፈጥሯል፣ እንደዚህ አድርጉ፣ እንደዚህ ሁኑ እያለች ልጆቹን የመረበሽ እንግዲህ ከቤት ወጥተዋል፣ ስራ ላይ ናቸው ወይ ራሳቸውን ጉዳይ ያከናወኑ ነው የሚል እንኳን ለልጆቹ የመጠንቀቅ ምንም አይነት እንትን የላትም። ለልጆቹን ትረብሻቸው ነበረ በተደጋጋሚና አድገው እንኳን አለቀቀቻቸው። ምንም እንኳን አባታቸው እስክንድር በጡረታ ምክንያት ከስራ ዓለም ቢገለልም ያኔ ጉልበቱ ሳይደክም ንብረት ስላፈራና ልጆቹም ትልቅ ደረጃ ደርሰውለት በገንዘብ ስለሚደጉሙት ስለ ኑሮ አይጨነቅም። ሆኖም አባት እስክንድርንም ሆነ እናታቸው ሳምራዊት ሕይወታቸው በዚህ መልኩ ቀጥሎ እያለ በድንገት በሳምራዊት ሕይወት ውስጥ የማትጠብቀው ነገር ተከሰተ። በመሆኑም ይህ ወጣት ይልቃል ይባላል። ይልቃል የሳምራዊት ልጅ ሲሆን ሳምራዊት ገና በልጅነቷ ሮጣ ሳትጠግብ ተማሪ ቤት እያለች የወለደችው ልጇ ነው። ሆኖም የእናቱን እቅፍ ሳያይ በአያት እጅ ያደገው ይልቃል ትዳርን መስርታ የሞቀ ጎጆ ውስጥ የምትኖረው ወላጅ እናቱ ጋር መኖሪያ ቤት ድረስ እያጠያየቀ መጥቶ የግቢውን በር ሲቆረቁር ሀገር ሰላም ብላ በሩን ለመክፈት የሄደችው ሳምራዊት ያየችውን ነገር ማመን አቃታት። በመሆኑም ወልዳው ብዙም የእናትነት እንክብካቤ ሳትሰጠው እሱን ጥላ ወደ ሌላ ሕይወት የገባቸው ሳምራዊት ዛሬ ላይ በድንገት ልጇ ወደ ሕይወቷ መምጣቱ አስደንግጧት የምትይዘውንና የምትጨብጠውን አጣች። ሆኖም ምን ልትሰራ መጣህ ባለችው ጊዜ ከእሷ ጋር ያልኖረበትን ጊዜያቶችን እንዳቃጠለ እየተሰማው ከእሷ ጋር ለመኖር እንደመጣ አጭር መልስ ሰጣት። ያሰበው ሐሳብ እንደማይሆን አስረግጣ ብትነግረውም ሊሰማት አልፈለገም። ሐሳቧን የማትቀበለው ከሆነ ለባሏ የሸሸገችውን እውነት ተናግሮ ትዳሯ ላይ ጫና እንደሚፈጥርባት ሲያስፈራራት በሐሳቡ ተስማምታ ሁኔታዎችን አመቻችታ ወደ ሕይወቷ አስገብታ አብራው ለመኖር እንደምትጠራው ቃል ገብታ አሰናበተችው። በመሆኑም ሳምራዊት በሕይወቷ እንዲህ አይነት ታሪክ ይከሰትብኛል ብላ ስላላሰበች ውስጧ መረበሽ ጀመረ። ምክንያቱም ወደዚህኛው ሕይወት ስትገባ ሌላ ሕይወት እንዳልነበራት ራሷን አኮፍሳ ውስጣዊ ማንነቷን ደብቃ የትዳር ጎጆ ስለመሰረተች በዚህ ምክንያት የሸሸገችውን እውነት እንዳይታወቅባት አንድ መፍትሄ መፈለግ ጀመረች። ሆኖም ለባሏ ፈራ ተባ እያለች
ታናሽ ወንድሟ አብሯት ለመኖር እንደሚፈልግ በነገረችው ጊዜ እስክንድርም ምንም እንኳን ወንድሟ ቢሆንም ጸባዩን ከማያውቀው ከእንግዳ ሰው ጋር አብሮ ለመኖር ስለከበደው ሐሳቧን አልተቀበለውም ነበር። ነገር ግን ያሰበችውን ነገር ለማድረግ ዘዴ የማታጣው ሳምራዊት እንደምንም ብላ ባሏን አሳመነችው። በመቀጠልም ለይልቃል በመደወል በወንድምነት ጭምብል ወደ ሕይወቷ መግባት እንደሚችል ስታስረዳው ምንም ጊዜ ሳያጠፋ ከቤተሰቡ ጋር ተቀላቅሎ ለመኖር ገባ። በመሆኑም ወንድም ተብሎ በዚህ ቤት የገባው ይልቃል ከመላ ቤተሰቡ ጋር ተዋውቆ ቤተልሔምም ሆነች ወንድሟ አንተነህ ከዚህ ቀደም አለ ሲባል ሰምተውት የማያውቁት ሰው በድንገት ወንድሜ ነው ብላ ስታስተዋውቃቸው ግራ ተጋቡ። በዚህ መልኩ ከዚህ ቤተሰብ ጋር የተቀላቀለው ይልቃል አሁን ያለበት ሕይወት ተመችቶት መኖር ጀመረ። ታዲያ እያደር ያለበት ክፉ ምግባር ቀስ በቀስ እየወጣ መጣ። ወንድሜ ብላ በሰበብ ቤቷ ልጇን ያስገባችው ሳምራዊት አሁን በነጻነት ከልጇ ጋር መኖር ጀመረች። ያኔ ያልሰጠችውን የእናትነት ፍቅር ለመካሱ ወሰነች። በመሆኑም እናትና ልጅ እዚህ በተከበረ ቤት ውስጥ መጠጥ አስገብተው እየተጎነጩና በሳቅ እየተፈነከነኩ ቤቱን መሸታ ቤት ሲያደርጉት ባሏ እስክንድር እየሆነ ያለውን ነገር በትዝብት ይመለከታል። ምክንያቱም ካፉ ክፉ ቃል ካወጣ በአማቾቹ ዘንድ ግምት ውስጥ ይከተኛል በሚል ይሉኝታ ተይዞ አንደበቱ ታሰረ። እንዲሁም ደግሞ እጅግ በሚያስገርም ሁኔታ መጀመሪያም በአጉል ሱስ የተጠመደው ይልቃል ምንም ሀፍረት ሳይሰማው አባወራ ባለበት ቤት በድፍረት ጫት ይዞ መጣ። ይህንን ማለፍ እያቃተው ይሉኝታውን የሰበረው እስክንድር ቤት ውስጥ ጫት መቃም እንደማይችል ሲያሳስበው ወንድሜን አታሸማቀው በሚል ሳምራዊትና ባሏ እስክንድር ሰጣ ገባ ፈጠሩ። እንዲሁም ደግሞ ይልቃል በዚህ ቤት ተጠግቶ አንገቱን ደፍቶ ሕይወቱን መምራት ሲገባው ሌላው በጉልበቱ ለፍቶ ጥሮ ያፈራውን ሀብት መጎምጀት ጀመረ። በመሆኑም ለእናቱ እያሳያትና እያስጎመጃት ሙሉ በሙሉ ንብረቱን በቁጥጥር ስር ማድረግ ትችያለሽ እያለ ያለውን ንብረት እያስቆጠራት ለነዋይ እንድትማልል አደረጋት። እንዲሁም ደግሞ እናትና ልጅ በዚህም ሳይበቃቸው ሙዚቃ ከፍተውና ድምፁን ከፍ አድርገው ቤቱን ዳንኪራ ቤት ከማድረጋቸው ባለፈ የቤቱ አባወራ የሆነው እስክንድር በገዛ ቤቱ ሰላም እየነሱት እንቅልፍ አሳጡት። ደግሞ ዘወትር ለሀብት ንብረቱ የሚቋምጠው ይልቃል ቀን ከሌት ሐሳቡ ሁሉ መኖሪያ ቤቱንም ሆነ እስክንድር የሚያከራያቸውን ቤቶች ሙሉ በሙሉ ለመቆጣጠር ስለሆነ እንዴትና በምን አይነት መንገድ ማድረግ እንዳለበት ማውጠንጠን ጀመረ። በመሆኑም ይህን ንብረት በነጻነት እናትና ልጅ ያለማንም ጣልቃ ገብነት የራሳቸው ማድረግ የሚችሉበትን አንድ ክፉ ሐሳብ በይልቃል ጭንቅላት ውስጥ ያቃጭላል። ይህም እስክንድር ባሏን ከዚህ ንብረት ላይ ከናካቴው ዞር ለማድረግ የመጨረሻው ውሳኔ ብሎ ያቀረበላት እስክንድር ላይ የሞት ድግስን መደገስ የሚል ሐሳብ ሲሆን ያቀረበላት ይህም አንድ ገዳይ በገንዘብ ተደራድረው እስትንፋሱን እንዲናጥቀው ካደረጉ በኋላ ታሞ እንደሞተ እናስመስላለን ብለው ለንብረት ሲሉ ክቡር የሆነውን የሰው ነፍስ ለማጥፋት አረመናዊ የሆነውን ክፉ ሐሳብ በጭንቅላቷ ዘራው። ነገር ግን ሳምራዊት ብዙ ዓመታት አብረው በትዳር ያሳለፈችው ግለሰብ ላይ ይህ ተግባር መፈጸም የለበትም በሚል ልጇን በሰዓቱ ተቃወመችው። ምንም እንኳን ልጇን ብትቃወምም ንብረቱም አስጎምጅቷት ባሏም እንዲሞት ያልፈለገችው ሳምራዊት ሁለት አጣብቅኝ ውስጥ ገባች እና ምን አይነት ውሳኔ መወሰን እንዳለባት ማብሰልሰል ጀመረች።
በመጨረሻም ከባሏ ንብረት በልጦባት ባሏን የሞት ጽዋ እንዲጎነጭ ፈረደችበት። በመቀጠልም የእናቱን ውሳኔ የሰማው ይልቃል የመሽታ ቤት ጓደኛው ከሆነው ግለሰብ ጋር ተገናኝቶ ይህን ተልእኮ እንዲፈጽም አስረዳው። አክሎም ይህን ተልእኮ በአግባቡ ከተወጣ ጠቀም ያለ ገንዘብ እንደሚከፈለው ቃል ገብቶለት ተለያዩ። ታዲያ ይልቃል ቅድመ ሁኔታዎችን ቀድሞ እንዳመቻቸ ብሎም ገዳዩ መቼና እንዴት እንደሚገድለው ዝግጅቱንም እንዳጠናቀቀ ለሳምራዊት ነገራት። በመሆኑም በዛን ቀን አንቺ ለቅሶ በሚል ሰበብ ከቤት ስትወጪ ሁሉም ጉዳይ ባሰብነው መንገድ ይከናወናል ብሎ ሲያስረዳት እናቱ ሳምራዊት የልጇን ሐሳብ ከመንቀፍ ይልቅ በሐሳቡ ተስማማች። በሌላ በኩል ደግሞ ተልእኮውን ፈጽም የተባለው ግለሰብ የሰውን ነፍስ አጥፍቶ የሚያገኘው ገንዘብ ስላላስደስተው ከብዙ ማሰብ በኋላ ቀጥታ ጥቆማ ለመስጠት ወደ ፖሊስ ጣቢያ ብቅ አለ። በመሆኑም ለመርማሪ ፖሊስ ሁኔታውን አንድ ባንድ አስረዳ። ግለሰቡ ይዞት የመጣው የወንጀል ጉዳይ እጅግ ያስገረመው መርማሪ ፖሊስ ተልእኮውን ፈጽም ወዳለው ግለሰብ በተንቀሳቃሽ ስልኩ እንዲደውል ካደረገ በኋላ የስልኩን ድምፅ ከፍ እንዲያደርግ አስገድዶት መቼና እንዴት በምን ሰዓት ተልእኮን እንደሚፈጽም ሲጠይቀው ከበስተጀርባው ምን እንደተከናወነ ያልገባው ይልቃል ቀኑንም ሆነ ሰዓቱን ገለጸለት። ታዲያ ይህን እውነት ያገኘው መርማሪ ፖሊስ ክትትሉን ጀመረ። በዚህ በኩል ደግሞ እስክንድር የሞትን ጽዋ የሚጎነጭበት ቀን ቀርባ ሚስት ሳምራዊት እንደተባለችው ለቅሶ ለመድረስ ከቤት ወጣች። የኋላ ኋላ ወደ ቤት ስትመለስ ግቢው በፖሊስ ተከቦና የለቅሶ ድምፅ ሰምታ እንደተደናገጠ ሰውና የተፈጠረውን ነገር ፖሊስ በጠየቀች ጊዜ የዚህ ቤት አባወራ በሰው እጅ መገደሉን ሲያስረዳት የማስመሰል ዋይታዋን አሰማች። እች ሴት ያሰበችው ነገር ይሳካል ብላ ስላሰበች ፖሊስ የተከታተላት እንደሆነ አታውቅም። ወደ ለቅሶ ቤት ሄደች። ከዛ በኋላ የወንጀል ድርጊቱ የሚፈጸምበትን ሰዓት ጠብቃ ነው ወደ ለቅሶ ቤት ሄደችው። ከዛ በኋላ የሆነው ነገር እንግዲህ መርማሪ ፖሊስና የምርመራ ቡድን አባላት የክትትል ቡድን አባላት በጠቅላላ ልክ ድርጊቱ ወንጀሉ እንደተፈጸመ አስመስለው በስልክ ጥቆማ እንደደረሳቸው አድርገው በቦታው ላይ ተገኙ። በቦታው ላይ ተገኝተው ባልሽ፣ የትዳር አጋርሽ፣ የልጆችሽ አባት ተገሏል ስትባል ልክ መርዶ እንደሰማ ሰው ሆና ምንም እንደማታቅ ሆና ሀዘኗን ለመግለጽ ነው የሞከረችው። ይሄ ነው በጣም የሚያበሳጨው አንዱ ነገር፣ ማስመሰሏ። ልክ እንደተበደለና እንደተጎዳ ሰው፣ ሴራው ላይ እንዳልነበረ ሰው፣ የምር ባሉን እንደተነጠቀ ሰው ድንገት ወጥታ ያጣችው ባሏን እስኪመስል ድረስ ስታለቅስ አይተዋታል። በጣም ያበሳጫቸው መርማሪዎቹን ይሄ ነው አንዱ ነገር፣ የሷ ማስመሰል ማለት ነው። እና ለምርመራ እንደምትፈልግ ለአንዳንድ ነገር እንደምትፈልግ ነግረዋት ነው ይዘዋት ወደ ፖሊስ ጣቢያ ወሰዷት። ሆኖም እኚህ እናትና ልጅ ትላንት ለንብረት በመቋመጣቸው ዛሬ በወንጀል መረብ ውስጥ ወድቀው ማረሚያ ቤት እንዲቆዩ ተገደዱ። የሞት ድግስ የተደረገሰለት እስክንድር ደግሞ ሚስቴ ብሎ አብሯት ብዙ ዓመታትን ያሳለፈችውን ሴት ይህን ተግባር በሱ ላይ ትፈጽማለች ብሎ ስለማያስብ እጅጉን ተገረመ። እንዲሁም የአብራኩ ክፋይ የሆኑት ልጆቹ አባታቸው ሊደርስበት ያነበረውን አስከፊ ነገር እያሰቡ እጅጉን አዘኑ። ህፃናት በተለያየ መንገድ ከወላጅ ጋር ሊያድጉ ይችላሉ። ካልወለዳቸው ከእንጀራ እናት ወይም ከእንጀራ አባት ጋር ሊያድጉ ይችላሉ። ዘመድ ጋር ሊያድጉ ይችላሉ። አሳዳጊ ሊያሳድጋቸው ይችላል በተለያየ መንገድ። ነገር ግን ማንኛውም ሰው ህፃናትን ሊያሳድግ ሲፈልግ ፈልጎ አምኖበት በአቅሙ ሊያሳድግ ነው። ስለዚህ ፈልገን አምነን የወሰድነው ኃላፊነት ከሆነ ደግሞ ህፃናቱን ልንንከባከባቸው ነው የሚገባው። ልጆችን እንንከባከባለን ብለን ኃላፊነት ስንወስድ አምነን ፈልገን ለዛው ማለት ነው። ልጆች ይታጠባሉ፣ ይበላሉ፣ ይጠጣሉ። ከምንም ነገር በላይ ደግሞ ፍቅርና ሰዓት ይፈልጋሉ እና ያንን ልናደርግ ፈልገን አምነን ተቀብለን እስከወሰድናቸው ድረስ አቅማችን በቻለ መጠን ሁሉ ኃላፊነታችንን ስንወጣ የዛን ጊዜ ትክክለኛ ወላጅ ወይንም አሳዳጊ እንባላለን ማለት ነው። ነገር ግን አንዳንድ ሰዎች አሉ
ይሄንን ሐላ ምን ማድረግ እንዳለባቸው እንኳን ሳያውቁ ልጅ አለው ወይንም ልጅ አላት ለመባል ያህል ብቻ ህፃናቶችን ቤታቸው ውስጥ አስገብተው ወልደዋቸው ሊሆን ይችላል። የእንጀራ ወላጆች እንጀራ እናት እንጀራ አባት ሊሆን ይችላል፣ ወይ የሰው ልጅ አምጥተው ሊሆን ይችላል። ምን እንደሚያረጉ የማያውቁ በጣም ብዙ ሰዎች አሉና ህፃናትን ማሳደግ ባይሞክሩት ይሻላል። ልክ እንደ ዛሬዋ ባለ ታሪካችን አይነት ማለት ነው። ሌላው ነገር ደግሞ ምንድነው በተቃራኒው ልጆች ፍቅር ስንሰጣቸው ስንንከባከባቸው ትክክለኛ ወላጅና አሳዳጊ ስንሆንላቸው መወለድ ቋንቋ ነው የሚባል አባባል አለ። ያ ከምን የመጣ ነው? ፍቅር ነው እንጂ በሁለቱ መካከል በወላጅና በአሳዳጊ መካከል ያለው ጥሩ ግንኙነት ነው እንጂ መዋለድ አይደለም። አንድን ሰው ወላጅ የሚያደርገው ያሳደገበት የተንከባከበበት ትክክለኛ የሆነ ኃላፊነቱን የተወጣበት መንገድ ነው አንድን ወላጅ የሚያደርገው እንጂ መውለድ አለ መውለዱ ነው ብለን አናምንም። ልክ ነሽ አንቺ እንዳልሽው ሰው የዘራውን ነው የሚያጭደው እና ለምናሳድጋቸው ልጆች ዛሬ ኃላፊነት ለተረከብን ለወሰድንላቸው ኃላፊነት ለሚሰማን ልጆች እስከ መጨረሻው ድረስ ምክንያቱም ዛሬያቸውን ስንሰራ ነጋቸውን ጭምር ነው የምናስተካክልላቸውና ዛሬ በመልካም ካነጽናቸው ነገ መልካሙን ነገር ያደርጋሉ ወይንም መልካም ነገር ሲሆን እናያለን። ዛሬ ግን በክፋት ስንቀጠቅጣቸው ካሳደግናቸው ደግሞ ነገ የተሻለ ነገር እንጠብቃለን ማለት ነውር ነው። ምክንያቱም እንዳልነው ሰው የዘራውን ነው የሚያጭደው። ስለዚህ ምንድነው እኚህ ልጆች በልጅነታቸው የተጠቀጠቀባቸው ነገር ነው ሲያድጉ ኑሯቸው ላይ የሚታየው ህይወታቸው ላይ የሚታየው ወጣትነታቸው ላይ የሚታየው አስተዳደጋቸው ነው። እስኪ ቤተሰባችሁን ንገሩኝ ነው የሚባለው በጣም ብዙ ጊዜ። ስለዚህ ይሄንን የሚረከብ ቤተሰብ መሆን አለብን፣ ኃላፊነት የሚወስድ ቤተሰብ መሆን አለብን። በስነ ስርዓት እኮ ልጆቻችንን ብናሳድጋቸው ከሰውም ወስደን ይሁን የእንጀራ እናትም አባትም እንሁን የገዛ ልጆቻችንም ይሁኑ ግን ስላመጣ ነው ትውልድ እግዚአብሔርም አምኖ ነው የሰጠን። ሲሰጠን አምኖ ትውልድ ሲሰጠን ያሳድጋሉ ብሎ አምኖ ነው የሰጠን። ስለዚህ ስለታመንበት ነገር በታማኝነት ልጆቹን ብናሳድጋቸው ማህበረሰቡ የሚረካባቸው እኛም ደግሞ የምንመሰገንባቸው ለኛም ለአእምሯችን ሰላም እረፍት የሚሆኑ ነገ የሚጦሩን ሰላም የሚሉን የሚጠይቁን እንደገና ደግሞ ሀገርንም ደግሞ ለተሻለ ነገር ሀገርም የምትኮራባቸው ልጆች ይሆናሉ። ስለዚህ በመልካም ሳይድ ስናሳድግ በመልካም ሳይዱ እንቀበላለን። ክፉ ደግሞ በዘራን መጠን ክፉን ነገር ከልጆቻችን እንወስዳለን። ስለዚህ ዛሬ መጠንቀቅ አለብን ለወሰድነው ኃላፊነት። ውድ የስለ ሕይወት ቤተሰቦች አንደኛውን ለንብረት ሲል ለማጥፋት ጉድጓድ ሲምስ በቆፈረው ጉድጓድ ራሱ ሊገባበት እንደሚችል አስቀድመን ብናውቅ እንዲህ አይነት ስህተት አንፈጽምም ነበር። እንዲሁም ደግሞ በሀገራችን የኑሮ ዘይቤ አብዛኛውን የእንጀራ እናት በእኩይ ምግባራቸው እንደሚጠቀሱ እሙን ነው። ሆኖም እንደ ሳምራዊት አይነት የእንጀራ እናት ብዙ ቤት እንዳለች ሁሉ ባይወልዱም ልጅ የመውደድ ጸጋ የተቸራቸው እናቶች እንዳሉ መዘንጋት የለብንም። በሌላ በኩል ደግሞ ገና ለገና አማቾቼ ምን ይሉኛል በሚል ይሉኝታ ተይዞ የትኛውንም ክፉ ተግባር የሚያደርግን ግለሰብ ቤት ውስጥ ማቆየት የኋላ ላይ ዋጋ ሊያስከፍለን እንደሚችል ከባለታሪካችን ልንማረው የሚገባን እውነት ነው እያለንና ከራሳቸው አልፎ ለሌላው ሰው ክፉ ሐሳብን ከሚዘሩ ሰዎች ራሳችንን እናግል እያለን የዛሬው መልእክታችንን ልናስተላልፍ ወደድን። ፕሮግራማችንን እየተከታተላችሁ እስካሁን አብራችሁን ስለቆያችሁ እናመሰግናለን። እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እንገልጻለን። እስከ ሳምንት ድረስ ቸርን ሰንብት።